አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናቸው ቤተሰብ? ከእናንተ ጋር ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ ይዤላችሁ የመጣሁት ማለት ነው ስለ ቅባት ነውና ይሄ ቅባት እንግዲህ እንደምታዩት አንዱ ጋር የሚመቸው ቅባት አለ፣ አንዱ የማይመቸው ቅባት አለ እና በጣም ይለያያል። ይህንን ቅባት አሁን የሆነች ልጅ እንትን ስትለው ነበር፣ በጣም ስታመሰግነው ነበር እና የሌላችሁ ሰዎች ይሄን ግዙት አላወቃችሁም ምናምን እያለች ስትል ነበር እና በእርግጥ ለሷ ተመችቷታል ማለት ነው ይሄ ቅባት። ለእኔ ደግሞ ምን ልበላችሁ፣ በቃ መቀስ አልያዘም እንጂ በመቀስ እንደተቆረጠ ነው የማስበው። የሆነ ቁምጥምጥምጥ ነው የሚያደርገው። በእርግጥ እንትን ላለው ሰው በጣም ብዛት ጸጉሩ ብዛት ላለው ሰው ማለት ነው እንትን ይላል፣ የሆነ ለስላሳ ነገር ያደርጋል ይሄ ማለት ነው፣ ያለሰልሳል። ግን ደግሞ ጸጉር እንትን ይላል፣ ይበጣጠሳል። በእርግጥ እንደነገርኳችሁ ሁሉም ላይ ምንም እንትን የሚል ነገር የለውም። ያኔ እኔ ጋር ይመቸኛል፣ አንዱን አይመቸውም፣ አንዷ ጋር ይመቻል፣ አንዱ ጋር እንደ ጸጉራችን ይለያያል። እና ይሄን አሁን እኔ ልጅቷ የዚህን አይነት ነው የምትጠቀመው። ከዛን ቅባት ግዢልኝ ስላት እኔ ጋር እንዳለኝ ብላ ይሄን ሰጠችኝ። አልቋል ግን ቅባት የለኝም ስለነበር እና ተጠቅሜዋለሁ። ትንሽ ነው ያለው፣ አሁን ላይ ግን አቆሜዋለሁ ማለት ነው። እና ሞክሩት። በተለይ ጸጉራችሁ ብዛት ላለው ሰው እንትን ይላል፣ የሆነ ያለሰልሳል እና አሪፍ ነው ማለት ነው። ይሄኛው ደግሞ ይሄም አሪፍ ነው፣ ግን እኔ እንጃ ይሄም ለኔ እንትን አላለኝም። አሪፍ ነው ግን ከሌላው አይነት ከዚህኛው ከፓንቴን ይሄ ይሻላል ማለት ነው። የኮኮናንትና የእንትን ነው የሽንኩርቱ ነው ማለት ነው ኦኔን እና በጣም አሪፍ ነው። ይሄም ግን ስትቀቡት የሆነ ልስልስ ሲልና ልክ ቅባቱ ከትንሽ ከቆየ በኋላ ጸጉራችሁ ደርቆ ነው የምታገኙት። ሌላው ላይ የሆነ እንትን ወዛም ነገር ሆኖ አይቆይም። ይሄ ደግሞ ይሄ በጣም ወደው ነው። አንድ ጨርሻለሁ። በጣም አሪፍ ቅባት የምለው ለኔ ይሄ ቅባት ነው ማለት ነው። ሞክሩት። ካልተመቻችሁ መቀያየር ነው። አሁን ይሄ አሁን ላይ የነበረ ነው እንጂ እንደዚህ ግማሽ ግማሽ እያደረኩ ሳይመቸኝ ሲቀር ለጸጉሬ አቆመውና አሁን ይሄንን መጠቀም ከጀመርኩኝ 2 ጊዜ ሆኗል ማለት ነው። ሁለተኛ ነው ይሄ። በጣም አሪፍ ቅባት ነው እና በጣም አሪፍ ቅባት የምለው ለእኔ አንደኛ ቅባት ይሄ ነው ማለት ነው። ይሄ ደግሞ ሱብሃን አላህ በቃ ምን ልበላችሁ፣ ይሄ ጸጉር በጣም ይበጣጥሳል። አንዳንድ ልጆችም ላይ የሆነ ቦታ እንደዚህ ኮሜንት ምናምን ሳነብ ጸጉር የተበጣጠሰ ምናምን የሚሉ አሉ። ከቻላችሁና ካላችሁ ግን ዘይቱን በትጨምሩበት አሪፍ ነው እንጂ ብቻውን በጣም ከባድ ነው ለጸጉር ማለት ነው። በጣም ነው የሚበጣጥሰው። እና ይሄን ይመስላል እህቶቼ። እስኪ ለእናንተ ምን አይነት ቅባት ነው፣ የትኛው ይመቻቸዋል? ኮሜንት ላይ ያስቀምጡልኝ ማለት ነው። እና ይሄን ይመስላል። እንግዲህ የኔ ምርጫ ይሄ ሆኗል ማለት ነው። ይሄ ወዳቂ ነው እና ይሄን ይመስላል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። እንደዚሁ መመልሳለሁ፣ መልሽ በሉ ኮሜንት ላይ። እና ስለምታበረታቱኝ ደግሞ እጅግ በጣም አመሰግናለሁ። አላህ በያላችሁበት ሰላማችሁን አላህ ያብዛው።